በጣም ጤና ይስጥልኝ። እንዴት አላችሁ? የእሱ እንዳለው አካዳሚ ቤተሰቦች፣ እሱ እንዳለው በላቸው ነኝ ከእሱ እንዳለው አካዳሚ። በዚህ ቻናል እንደምታውቁት አካውንቲንግ እና ፋይናንስ፣ የቢዝነስ ማኔጅመንት፣ አይኤፍአርኤስ፣ ካፒታል ማርኬት እንዲሁም ሌሎች ሪሌትድ የሆኑ ኮርሶችን ዲስከስ እናደርግበታለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ መጀመር እንዳትረሱ። ላይክ፣ ሼር፣ ኮመንት መስጠት እንዲሁ እንዳትረሱ። ዩዝፉል ነው ብላችሁ ካሰባችሁ፣ ጠቃሚ ነው ብላችሁ የምታስቡ ከሆነ ለክላስሜቶቻችሁ እንግዲህ እነሱም እንዲጠቀሙበት ሼር አድርጉላቸው። ተመልክታችሁ ከተመቻችሁ ኮመንት መስጠት እንዳትረሱ። ሊሚቴሽን ካለበት ካልተመቻችሁም እንዲሁ ኮመንታችሁን ማስቀመጥ ትችላላችሁ። የተለያዩ የማቴሪያሎችን ለርኒንግ ማቴሪያሎችን ሪሶርስን ከፈለጋችሁ ደግሞ ቴሌግራም ላይ እሱ እንዳለው አካዳሚ ቴሌግራም ቻናል አለ። እዛ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ይዤላችሁ የመጣሁት ለአካውንቲንግ የቲቪቲ ተማሪዎች ከሚሰጡ ኮርሶች መካከል አንዱ የሆነውን ፕሪፔሪንግ ፋይናንሻል ሪፖርትስ ቤዝድ ኦን ኢንተርናሽናል ፋይናንሻል ሪፖርቲንግ የሚለውን ኮርስ ዲስከስ እናደርጋለን። ኦኬ እንግዲህ እንደምታውቁት አካውንቲንግ ኢንፎርሜሽን ሲስተም ነው። አካውንቲንግ ኢንፎርሜሽን የማቅረብ ሂደት ነው። ዘ ፕሮሰስ ኦፍ አይደንቲፊኬሽን አይደንቲፋይ ያደርጋል፣ ሪከርድ ያደርጋል፣ ኤንድ ኦልሶ ኮሚዩኒኬት ያደርጋል አካውንቲንግ። ይሄ ሁሉ ሪዛልቱ ምንድን ነው ስንል ለኢንተረስትድ ዩዘሮች፣ ስለ ካምፓኒ ኢንፎርሜሽን ኢንተረስትድ ለሆኑ ዩዘሮች ኢንፎርሜሽን የማቅረብ ጉዳይ ነው አካውንቲንግ በጠቅላላ። ይሄን አካውንቲንግ ኢንፎርሜሽን የሚጠቀሙ ሰዎች ይሄን ኢንፎርሜሽን ይፈልጋሉ። አካውንቲንግ በሪፖርቶች አማካኝነት ኢንፎርሜሽንን ያቀርባል ማለት ነው። እነዚህ ዩዘሮች አይዘር ኢንተርናል ሊሆኑ ይችላሉ ኦር ደግሞ ኤክስተርናል ሊሆኑ ይችላሉ። ኢንተርናል ዩዘርስ ኤንድ ኤክስተርናል ዩዘርስ። ኢንተርናል ዩዘሮች ምንላቸው በአጭሩ ማኔጅመንት ግሩፖች ምንላቸው ናቸው። ስለ ካምፓኒው ፕላን የሚያደርጉ፣ ኦርጋናይዝ የሚያደርጉ፣ ዲሲሽን ሜኪንግ ላይ የሚሳተፉ ማኔጅመንት ግሩፖች ኢንተርናል ዩዘሮች እንላቸዋለን። ለነዚህ ኢንፎርሜሽን አካውንቲንግ ኢንፎርሜሽን የምናቀርብበት ሂደት ማኔጅመንት አካውንቲንግ ይባላል። ሌሎች ዩዘሮች ደግሞ ኢንተርናል ዩዘሮች ናቸው። እነዚህ ዩዘሮች እንደ ኢንተርናል ዩዘሮቹ ስለ ካምፓኒው ፕላን ኦርጋናይዝ ዲሳይድ አያደርጉም። ይልቁኑ ለራሳቸው ዲሲሽን ሜኪንግ ፕሮሰስ ይፈልጉታል። እነዚህ ኤክስተርናል ዩዘሮች ክሬዲተሮች፣ አበዳሪዎች፣ ኢንቨስተሮች፣ ኦውነሮች ሊሆኑ ይችላሉ። እነዚህ የሚፈልጉት ለምሳሌ ክሬዲተሮች ለምንድን ነው ፋይናንሻል ኢንፎርሜሽን የሚፈልጉት? የመክፈል አቅማችንን ለማየት የካምፓኒው የመክፈል አቅም ምን ያህል ነው። ለምሳሌ ሲምፕሊ ብድር ብትጠይቁ፣ የሆነ ቦታ ላይ ብድር ብትጠይቁ መጀመሪያ ፋይናንሻል ስቴትመንት ማቅረብ አለባችሁ። ፋይናንሻል ስቴትመንት ማቅረብ አላችሁ። ያ ነው የሚገመገመው። ያ ታይቶ አይ ይሄ ካምፓኒው የመክፈል አቅም አለ የለውም ይባላል። ኢንቨስተሮች ኢንቨስት ለማድረግ ስለሚፈልጉ ኢንፎርሜሽንን ፋይናንሻል ኢንፎርሜሽንን ይፈልጋሉ። ኤክስተርናል ለኤክስተርናል ዩዘሮች ፋይናንሻል ኢንፎርሜሽን የምናዘጋጅበት ሂደት ምን ይባላል ማለት ነው? ፋይናንሻል አካውንቲንግ ይባላል። ማኔጅመንት አካውንቲንግ እና ፋይናንሻል አካውንቲንግ። አሁን በዚህ ኮርስ የምናወራው ምንድን ነው ማለት ነው? ለኤክስተርናል ዩዘሮች ፋይናንሻል ሪፖርትን የማቅረብ ሂደት። ትልቁ የማኔጅመንት አካውንቲንግ እና የፋይናንሻል አካውንቲንግ ዲፈረንሳቸው ምንድን ነው? ማኔጅመንት አካውንቲንግ ስታንዳርዳይዝድ የሆነ ወይም ደግሞ በዚህ ነው የሚመራው የምንልበት ሩል ስታንዳርድ የለውም። ፋይናንሻል አካውንቲንግ ግን በዓለም አቀፍ ደረጃ የሚተዳደርበት የሚመራበት ኦርደር የሚደረግበት የራሱ የሆነ ስታንዳርድ አለው። እነዚህ ስታንዳርዶች በዋናነት ዩኤስ ፋይናንሻል ግሎባሊ የምናውቃቸው ሁለት አሉ። ግሎባሊ ሁለት ስታንዳርዶች አሉ። አንደኛው ጋፕ ነው። ጋፕ ድሮ ሀገራችንም ትጠቀሙ የነበረው፣ አሁን ላይ ግን በዩኤስ ካምፓኒዎች ብቻ ዩዝ የሚያደርጉት ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል የሚባል ስታንዳርድ ነበር። ሌላው ግን አሁን ሀገራችን ኢትዮጵያ ከጋፕ
የገባችበት አሁን የምትጠቀመው እንደ አዲስ ሩል ሆኖ አካውንቲንግ ኢንፎርሜሽን ቢዘጋጅበት IFRS የሚባል ስታንዳርድ አለ ማለት ነው። ሶ አጠቃላይ ህግ ሆኖ የሚመራው የሪፖርት አዘገጃጀትን ህግ ሆኖ የሚመራው ማን ነው ማለት ነው? ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ነው። ሪፖርቲንግ ስታንዳርድ IFRS ይባላል በምህፃረ ቃሉ። ሶ ፋይናንሻል አካውንቲንግን የምናዘጋጅበት IFRS ነው ብለናል። ሶ ኮርሱ ምንድን ነው ማለት ነው? ፋይናንሻል ሪፖርትን በIFRS መሰረት ፕሪፔር ማድረግ። በቃ የኮርሱ ዓላማ ይሄ ነው። ፋይናንሻል ሪፖርቶችን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን መሰረት ባደረገ መልኩ ያን ህግ ተከትለን እንዴት እናዘጋጃለን የሚለውን የምናይበት ኮርስ ነው ማለት ነው። ስለዚህ በዚህ ኮርስ ፋይናንሻል ሪፖርቶችን እናዘጋጃለን። ስናዘጋጅ ግን በምን መሰረት ነው? በIFRS መሰረት ነው ማለት ነው። ሶ የኮርሱን ኮንተንቶች ስናይ ስለ ቤዚክ ኦፍ IFRS ፎር SME እናያለን። አሴት ሬጂስተር ላይ ያሉ ኮንሰፕቶችን እናያለን። ሪከርድ ኤንድ ፖስት ባላንስ ላይ ኢንትሪዎችን እናያለን። ፋይናሊ ኢንድ ኦፍ ፒሪየድ ፋይናንሻል ሪፖርትስ ፕሪፓሬሽን የሚሉትን እናይና እንጨርሳለን ማለት ነው። ሶ ኢንትሮዳክሽን ቱ ዘ ሞጁል ኢን አካውንቲንግ ኤንድ ፋይናንስ ፊልድ ፕሪፔሪንግ ፋይናንሻል ሪፖርትስ ቤዝድ ኦን IFRS ኢዝ ቬሪ ኢምፖርታንት ፎር ዘ ኦቨርኦል ኦርጋናይዜሽናል ኦፕሬሽን። ኢት ሄልፕስ ቱ ኖው ቤዚክስ ኦፍ IFRS ፎር SME የምንለው ስሞል ኤንድ ሚዲየም ሳይዝ ኢንተርፕራይዝ የምንላቸው ናቸው። ሶ ኢት ሄልፕስ ቱ ኖው ቤዚክስ ኦፍ IFRS ፎር SME asset register, record and post balance, the entries and end of period financial report preparation. This module covers the unit basic of IFRS for SME የሚለውን ይዛል። asset register, record, end of period financial report የሚለውን ይዛል። ምንድነው ፋይናሊ ለርኒንግ ኦብጀክቲቫችን ስንል አንደኛው IFRS for SME ቤዚክ ነገሮችን ኤክስፕሌን ማድረግ መቻል አለብን። አሴት ሬጅስትርን ሜንቴን ማድረግ አለብን። ባላንስ ዴይ ኢንትሪዎችን ሪከርድ ኤንድ ፖስት ማድረግ አለብን። ፕሪፔር ኤንድ ኦፍ ፔሪድ ፋይናንሻል ሪፖርቶችን ፕሪፔር የማድረግ ኦብጀክቲቭ ነው በአጭሩ ኦብጀክቲቭ። ሶ ዩኒት 1 ቤዚክ ኦፍ IFRS ፎር SME ዚስ ዩኒት ዴቨሎፕድ ቱ ፕሮቫይድ ዘ ነሰሰሪ ኢንፎርሜሽን ሪጋርዲንግ ዘ ፎሎዊንግ ኮንተንት ከቨሬጅ። ሶ በዚህ ኮንተንት ኢንትሮዳክሽን ቱ IFRSን እናያለን። አዶፕሽኑ ምን ይመስላል የሚለውን እናያለን። በIFRS በIAS ፎር SME ያሉ ስታንዳርዶችን እናያለን። ፕሪንሲፕል ኦፍ IFRSን ኦልሶ እናያለን ማለት ነው። ሶ ወደ ኢንትሮዳክሽኑ እንግባ። ኢንትሮዳክሽን ቱ IFRS ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ኢዝ ኤ ሴት ኦፍ አካውንቲንግ ስታንዳርድስ። የምን ስብስብ ነው? የአካውንቲንግ ስታንዳርድ ስብስብ ነው። ዴቨሎፕ የተደረገውና ሜንቴን የተደረገው ባይ ዘ አካውንቲንግ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ። IFRSን ኢሹ የሚያደርገው IFRSን የሚያወጣው ዴቨሎፕ የሚያደርገው ሜንቴን የሚያደርገው ተቋም ምን ይባላል? ኢሳብ ይባላል። ወይም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ብለን እንጠራዋለን። ምንድን ነው ይሄ ዓላማው ስንል to provide globally recognized framework for financial reporting by companies። ዋና ዓላማው ግሎባሊ ሪኮግናይዝድ የሆነ የፋይናንሻል ሪፖርቲንግ ፍሬምወርክን ማምጣት ነው። በተለይ ከIFRS በፊት በነበሩት ጊዜያት ሁሉም ሀገራት በየራሳቸው አካውንቲንግ ስታንዳርድ ሎካሊ ዴቨሎፕ በተደረጉ አካውንቲንግ ስታንዳርዶች ይመሩ ያዘጋጁ ነበር። ነገር ግን አሁን ላይ ማርኬቱ ምን እየሆነ መጣ? በጣም እየተሳሰረ መጣ። ቶኪዮ ጃፓን ላይ የሚመረቱ ኤሌክትሮኒክሶችን ኢትዮጵያ ውስጥ እንጠቀማለን። ኢትዮጵያ ውስጥ የሚመረቱ የቡና ምርቶችን አሜሪካ ላይ እንጠቀማለን። አሜሪካ የሚመረቱ የሆኑ ነገሮችን ቻይና እንጠቀማለን። አያችሁ፣ ግሎባሊ ማርኬቱ እየተሳሰረ መጣ። ሶ አንደኛው ፋይናንሻል ኢንፎርሜሽን ከሌላኛው ፋይናንሻል ኢንፎርሜሽን ጋር መመሳሰል አለበት። ሁሉም በየራሳቸው የሚያዘጋጁ ከሆነ ነገሩን ላይግባቡት ነው። ነገር ግን እንደ አካውንቲንግ ግሎባሊ
ተመሳሳይ የሆነ ሪፖርት መዘጋጀት አለበት። ተመሳሳይ የሆነ ሶ አይኤፍአርኤስ አላማው ይሄ ነው ማለት ግሎባሊ ሪኮግናይዝድ የሆነ የፋይናንሻል ሪፖርቲንግ ፍሬምወርክን ማዘጋጀት። አይኤፍአርኤስ ኤምስ ቱ ኢንሄንስ ትራንስፓረንሲን ኢንሄንስ ለማድረግ ኤም ያደርጋል። ኮምፓራቢሊቲ ሚንስ ኢትዮጵያ ያለውን ፋይናንሻል ሪፖርት አሜሪካ ካለው ጋር ማመዛዘን አለብን። ኮምፔር ማድረግ አለብን። ኮምፔር የሚደረገው ደግሞ ምን ሲሆን ነው? ተመሳሳይ ሲሆን ነው። ለምሳሌ አሁን ዩኤስ ጋፕን ትጠቀማለች፣ እኛ አይኤፍአርኤስን እንጠቀማለን። ኮምፓሪዝኑ ከበድ ሊል ነው ማለት ነው። ሌላ ቦታ አይኤፍአርኤስ የሚጠቀሙ ሀገራት ሲምፕሊ ተመሳሳይ የሆነ ሪፖርቲንግ ስታንዳርድ ስለሆነ ኮምፓራቢሊቲውን ያስችለዋል ማለት ነው። ኤንድ ኦልሶ ኮንሲስተንሲ ኢን ፋይናንሻል ስቴትመንት ኮንሲስተንት እንዲሆን የተለያየ ወጣ ገባ እንዳይሆን ማለት ነው። አክሮስ ዲፈረንት ካንትሪስ ኤንድ ኢንዱስትሪስ ዚስ ስታንዳርድስ አር ዩዝድ ባይ ካምፓኒስ ሊስትድ ኦን ስቶክ ኤክስቼንጅስ ወርልድ ዋይድ አዝ ዌል አዝ ባይ መኒ ፕራይቬት ካምፓኒዎች ተጠቃሚነት አላቸው። አይኤፍአርኤስ ኢዝ ግሎባሊ ሪኮግናይዝ ሴት ኦፍ ስታንዳርድስ ፎር ዘ ፕሪፓሬሽን ኦፍ ፋይናንሻል ስቴትመንትስ ባይ ቢዝነስ ኢንቲቲስ ቢዝነስ ኢንቲቲ ላይ ፋይናንሻል ስቴትመንትን ፕሪፔር የምናደርግበት ሪኮግናይዝድ ስታንዳርድ ግሎባል የሆነ ዓለም አቀፍ የሆነ ስታንዳርድ አይኤፍአርኤስ ይባላል ማለት ነው ይባላል። ሳም ኦፍ ኪ ዲፈረንስ ቢትዊን ጋፕ ኤንድ አይኤፍአርኤስ ሶ ቅድም ምን አልኳችሁ ስንጀምር ጋፕ የሚባልና አይኤፍአርኤስ የሚባሉ ስታንዳርዶች አሉ። ጋፕ የምንለው ፋይናንሻል አካውንቲንግ ስታንዳርድ ቦርድ ኤፍኤኤስቢ ፋስብ በምንለው ቦርድ ኢሹ የሚደረግ ነው፣ ዴቨሎፕ የሚደረግ ነው። አይኤፍአርኤስ እንዳልኳችሁ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ቦርድ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ በሚለው የሚዘጋጅ ነው። ሶ ዲፈረንሳቸው ምንድን ነው? ጋፕ ስታንዳርድስ ፎር ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕልስ ዊች አር ዲ ጀነራሊ አክሰፕትድ ስታንዳርድ ፎር ፋይናንሻል ሪፖርቲንግ ስታንዳርድ ኢን ዘ ዩኤስ ላይ የሚሰራ ስታንዳርድ ነው። አይኤፍአርኤስ ግን ምንድን ነው? ኢንተርናሽናሊ አክሰፕትድ አካውንቲንግ ስታንዳርድ ነው ዩዝድ ባይ ሞስት ኦፍ ዘ ወርልድ ካንትሪስ። አይኤፍአርኤስ ግሎባሊ አክሰፕትድ የሆነ ሞር ዛን ከ120 በላይ ካንትሪዎች የሚጠቀሙት ስታንዳርድ ነው። ጋፕ ግን ዩናይትድ ስቴትስ ላይ ብቻ ምን ሚል ነው? የዩናይትድ ስቴትስ ካምፓኒዎች የሚጠቀሙት። አፕሮቻቸው ምን ይመስላል የሁለቱ? ሶ አንደኛው ዲፈረንሳቸው ምንድን ነው? አንደኛ ጋፕ የሚዘጋጀው በፋስብ ነው፣ ፋይናንሻል አካውንቲንግ ስታንዳርድ ቦርድ። አይኤፍአርኤስ የሚዘጋጀው በኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው፣ ኢሳብ በምንለው ማለት ነው። ከዛስ ሌላው ዲፈረንሳቸው አይኤፍአርኤስ ኢንተርናሽናሊ የምንጠቀመው ነው፣ ጋፕ ግን ዩኤስ ላይ የተገደበ ነው። አፕሮቻቸው ምን ይመስላል? ጋፕ ሞር ሩል ቤዝድ ነው። በቃ ይሄን አድርጉ፣ ፋይናንሻል ሪፖርቲንግ ላይ እንደዚህ አድርጉ የሚለው ሩል ቤዝድ ነው። with specific guidelines and procedures to follow in numerous scenarios. on the other hand አይኤፍአርኤስ ምንድነው? ፕሪንሲፕል ቤዝድ ነው። ሞር ኢንተርፕሪቴሽን ይቻላል፣ ፕሮፌሽናል ጀጅመንት ይቻላል። አካውንታንቱ ጀጅ ማድረግ ከቻለ የማሳመን ብቃት ካለው እንደፈለገ እንትን ማለት ይችላል፣ ስታንዳርዱን ጠብቆ ማለት ነው። ያ ግን ስትሪክት ነው፣ በቃ ሩል ቤዝድ ነው፣ ህግ ቤዝድ ነው ማለት ነው። ሶ ይሄ ሌላው ዲፈረንሳቸው ነው። እነዚህ ነገሮች ፈተና ላይ ስለሚመጡ አትርሷቸው። ጋፕ ሩል ቤዝድ ነው፣ አይኤፍአርኤስ ፕሪንሲፕል ቤዝድ ነው። ሶ ኢንቬንተሪ ኮስቲንጋቸው ምን ይመስላል? ጋፕ allows for 2 methods for accounting inventory costs, last in first out. ሊፎ ኤንድ ፊፎን ምን ያደርጋል? ፐርሚት ያደርጋል። አይኤፍአርኤስ ግን ፊፎ ብቻ ነው የሚፈቅደው። ምን ማለት ነው? ሊፎን አይፈቅድም ማለት ነው። ይሄን በዝርዝር እናየዋለን፣ ግን እንደ አንድ ዲፈረንስ ይሄንንም ያዙት። በአይኤፍአርኤስ መሰረት ሊፎ ፕሮሂቢት የተደረገ ነው፣ ፕሮሂቢት የታገደ ማለት ነው። ረቨኑ ሪኮግኒሽናቸው ምን ይመስላል? ማለት ረቨኑ መቼ ነው የሚመዘገበው? ገቢ ብለን የሆነ ነገር የምንመዘግበው መቼ ነው ስንል ቦዝ ጋፕ ኤንድ አይኤፍአርኤስ ኮንቨርጅድ ሲግኒፊካንትሊ ኦን ረቨኑ ሪኮግኒሽን ፕሪንሲፕል ኢን ሪሰንት ይርስ በት ዲፈረንስ ስቲል ኤግዚስት። ኮንቨርጅ ለማድረግ እየተጣረ ነው። በተለይ በረቨኑ ሪኮግኒሽን ፕሪንሲፕል ላይ በሪሰንት ይሮች ኮንቨርት አድርገዋል። በት ዲፈረንስ ስቲል ኤግዚስት ያደርጋሉ። ጋፕ ፕሮቫይድስ ሞር ኢንዱስትሪ ስፔሲፊክ ጋይድላይን።
ሞር ኢንዱስትሪ ስፔሲፊክ የሆኑ ጋይድላይኖችን ፕሮቫይድ ያደርጋል ማለት ነው። ራይት ዳውን ኤንድ ሪቨርሳላቸው ምን ይመስላል? አንደር ጋፕ ዋንስ ኢንቬንተሪ ሃዝ ቢን ራይት ዳውን ከተደረገ ሪቨርስ መደረግ አይችልም። በት በአይኤፍአርኤስ ግን አሎውስ ዘ ሪቨርሳል ኦፍ አን ኢንቬንተሪ ራይት ዳውን ስፔሲፊክ ክራይቴሪያ አር ሜት። ዴቨሎፕመንት ኮስታቸውስ ጋፕ ማንዴትስ ዛት ኮስትስ አሶሺየትድ ዊዝ ሪሰርች ኤንድ ዴቨሎፕመንት አር ኤክስፔንስድ አዝ ኢንከርድ በት አይኤፍአርኤስ ሰርቴን ዴቨሎፕመንት ኮስትስ ካን ቢ ካፒታላይዝድ ኤንድ አሞርታይዝድ ኦቨር መልቲፕል ፔሪድ። ይህም ሌላ ዲፈረንሳቸው ነው። ይሄኛው ሪሰርች ኤንድ ዴቨሎፕመንት ኮስቶች ኢንከርድ እንደተደረጉ ኤክስፔንስ መደረግ አለባቸው ይላል። ይሄኛው ግን ዴቨሎፕመንት ኮስቶች ካፒታላይዝ መደረግ አለባቸው ኤንድ ኦልሶ አሞርታይዝ መደረግ አለባቸው ይላል ማለት ነው። ፊክስድ አሴት ሪቫሉዌሽናቸው ምን ይመስላል? አይኤፍአርኤስ አሎውስ ፊክስድ አሴትስ ቱ ቢ ሪፖርትድ አት ፌር ቫሊዩ። አይኤፍአርኤስ ፊክስድ አሴቶች በፌር ቫሊዩ ሪፖርት እንዲደረጉ ያዛል። ጋፕ ግን በሂስቶሪካል ኮስት ነው መመዝገብ ያለበት ይላል። ይህም ሌላ ዲፈረንሳቸው። ኢንታንጀብል አሴት ላይ ያላቸው ዲፈረንስ ምን ይመስላል? አይኤፍአርኤስ አር ሞር ስትሪንጀንት አፕሮች ቱ ኢንታንጀብል አሴት ሪኮግኒሽን ኤንድ አሎውስ ፎር ዘ ሪቫሉዌሽን ኦፍ ሰርቴን ኢንታንጀብልስ። ሪቫሉዌሽንን ይፈቅዳል ማለት ነው። ጋፕ ግን ሪቫሉዌሽንን አይፈቅድም። ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንታቸው ምን ይመስላል? ዜር አር ሳም ዲፈረንስስ ኢን ኦርደር ኦፍ ስፔሲፊክ አይተምስ ኢን ዘ ባላንስ ሺት ኤንድ ኢንካም ስቴትመንት። ለምሳሌ አንደር ጋፕ ዘ ባላንስ ሺት ኢዝ አሴት ላያቢሊቲ ኢኩዊቲ ነው። አንደር አይኤፍአርኤስ ኢት ኢዝ አሴት ኢኩዊቲ ላያቢሊቲ ነው በአይኤፍአርኤስ መሰረት ማለት ነው። ሶ እነዚህን ዲፈረንሶች እንዳትረሱ። ኤንድ ኦልሶ ኮንሶሊዴሽን ላይ ምን ይመስላል? ጋፕ ኤንድ አይኤፍአርኤስ ዩዝ ዲፈረንት ሞዴልስ ፎር ዲተርማይኒንግ ዌን ኢንቲቲ ሹድ ኮንሶሊዴት በሚያደርግበት ጊዜ ጋፕም አይኤፍአርኤስም ዲፈረንት ሞዴሎችን ይጠቀማሉ። ጋፕ ዩዝ ቫሪያብል ኢንተረስት ኢንቲቲ ሞዴል የሚባል ይጠቀማል፣ ኮንትሮል ላይ ፎከስ የሚያደርግ ማለት ነው። ዋይል አይኤፍአርኤስ ዩዝ ኤ ቮቲንግ ኢንተረስት ሞዴል ዋይል ኮንሲደርስ ቮቲንግ ራይትስ ኤንድ ፖቴንሻል ቮቲንግ ራይትስ። ሶ ይሄን ዲፈረንስ እንዳትረሱ። ጋፕ ቫሪያብል ኢንተረስት ኢንቲቲ ሞዴል፣ አይኤፍአርኤስ ደግሞ ቮቲንግ ኢንተረስት ሞዴል። ሊዝ ላይ ያላቸው ዲፈረንስ ጋፕ ዲስቲንጉሽስ ቢትዊን ኦፕሬቲንግ ሊዝ ኤንድ ካፒታል ሊዝ ዲስቲንጉሽ ያደርጋቸዋል። ነገር ግን አይኤፍአርኤስ ላይ ሁሉንም ሊዞች ኦል ሊዝስ ዊዝ ኤ ሊዝ ተርም ኦፍ ሞር ዛን 12 መንዝ አዝ ፋይናንስ ሊዝስ አንለስ ዘ አሴት ኢዝ ኦፍ ሎ ቫሊዩ። ሁሉም አሴቶች ሞር ዛን 12 ከሆኑ ፋይናንስ ሊዝ ናቸው ብሎ ካተገራይዝ ያደርገዋል ማለት ነው። እነዚህን ዲፈረንሶች እንዳትረሱ፣ ሜን ፈተና ፎከስ የሚደረግባቸው ናቸው። ሶ አዶፕሽን ውስጥ ምን ይመስላል አይኤፍአርኤስ ስንል ፕሪፔሪንግ ፎር ዘ ፈርስት ታይም አዶፕሽን ኢን አይኤፍአርኤስ ኢንቮልቭስ ሴቨራል ስቴፕስ ሂር ኢዝ ዘ ጀነራል አውትላይን ፕሮሰስ። አንድ አይኤፍአርኤስን አዶፕት ለማድረግ ፈርስት ታይም አዶፕት ለማድረግ ሴቨራል ስቴፖችን ይይዛል። ጀነራል አውትላይኑ ታዲያ ምን ይመስላል? አንደኛ አንደርስታንድ አይኤፍአርኤስ familiarize yourself with the key concepts, principle, requirement of IFRS by studying the standards and related guidance provided by ኢሳብ። በኢሳብ አማካኝነት የተቀመጡ ኮንሰፕቶችን፣ ፕሪንሲፕሎችን፣ ሪኳይርመንቶችን ስተዲ ማድረግ አለበት። ኤንድ ኦልሶ ሪሌትድ ጋይዳንሶችን ማወቅ አለበት፣ አንደርስታንድ ማድረግ አለበት ማለት ነው። ኤንድ ኦልሶ አሰስ ኢምፓክት ኢቫሉዌት ዘ ኢምፓክት ኦፍ አዶፕቲንግ አይኤፍአርኤስ ኦን ዩር ፋይናንሻል ስቴትመንት። ምንድን ነው ኢምፓክቱ የአይኤፍአርኤስ በፋይናንሻል ስቴትመንት፣ በአካውንቲንግ ፖሊሲ፣ በፕሮሰስ፣ በሲስተም ምንድን ነው ኢምፓክቱ የሚለውን ኢቫሉዌት መደረግ አለበት። ኤንድ ኦልሶ ኪ ዲፈረንስ በአይኤፍአርኤስ እና ዩር ከረንት ጋፕ መካከል ያለውን ምንድን ነው ዲፈረንሱ የሚለውን ኢቫሉዌት መደረግ አለበት። ዋይ ቢኮዝ ቱ ዲተርማይን ኤሪያስ ሪኳይሪንግ ሲግኒፊካንት ቼንጅ የሚያስፈልግባቸውን ኤሪያዎች ዲተርማይን ለማድረግ ማለት ነው። ዘን ከዛ ደግሞ ምንድን ነው የምናደርገው? መጀመሪያ አይኤፍአርኤስን ተረዳን፣ ኦኬ ኢምፓክቱን ተረዳን። ዘን ኢምፕሊሜንቴሽን ፕላን ዴቨሎፕ እናደርጋለን። ዲቴይልድ ፕላን ክሬት እናደርጋለን። ዛት አውትላይንስ ታስክስ ታይምላይን ሪሶርስ ኒድድ ቱ ትራንዚሽን ቱ አይኤፍአርኤስ።
እንግዲህ አሁን ከጋፕ ተቀይረን ወደ አይፋሬስ ልንገባ ነው ብለን እናስብ እንጂ ኢትዮጵያ ኦልሬዲ አዶፕት አድርገዋለች። ግን ፈርስት ታይም ምንድን ነው ሲባል ይሄ ነው። ኢምፕሊሜንቴሽን ፕላን ዴቨሎፕ እናደርጋለን። ዚስ ፕላን ሹድ ከቨር ቫሪየስ ኤሪያስ ሰቻስ ትሬኒንጉን፣ ኮሚኒኬሽኑን፣ ሲስተም አፕግሬዶቹን ኤንድ ዳታ ኢሚግሬሽኑን ይይዛል። ዘን ፎርዝሊ ደግሞ ዳታዎችን ጋዘር ኤንድ አናላይዝ እናደርጋለን። ኮሌክት ሪሌቫንት ፋይናንሻል ኤንድ ነን ፋይናንሻል ዳታ አንደር አይፋሬስ አናላይዝ ዲፈረንስስ ኢን ሜዠርመንት፣ በሪኮግኒሽን፣ በፕሪስክሪፕሽን፣ በፕሬዘንቴሽን ያላቸውን ዲፈረንስ እንለያለን ከጋፕ ጋር ማለት ነው። ዘን አካውንቲንግ ፖሊሲ ቾይዝ አይደንቲፋይ እናደርጋለን። ዲተርማይንዝ አካውንቲንግ ፖሊሲ ቾይዝ አቬይለብል አንደር አይፋሬስ ኤንድ አሰስ ዜር ኢምፓክት ኦን ዩር ፋይናንሻል ስቴትመንት። ኮንሲደር ኢንጌጂንግ ኤክስተርናል ኤክስፐርትስ ኦል ኮንሰልታንትስ ቱ ሄልፕ ዊዝ ኮምፕሌክስ ኢሹስ ኢፍ ነሰሰሪ። ካስፈለገ ኤክስተርናል ኤክስፐርቶችን ኮንሰልታንቶችን በመጋበዝ አይደንቲፋይ ይደረጋል ማለት ነው። ዘን 6 ደግሞ አፕዴት አካውንቲንግ ፖሊሲስ ኤንድ ሲስተምስ። አካውንቲንግ ፖሊሲውን ሲስተሙን ምን እናደርጋለን? ሪቫይዝ እናደርጋለን። ሪቫይዝ ዩር አካውንቲንግ ፖሊሲስ ቱ አላይን ዊዝ አይፋሬስ ሪኳይርመንት። ከአይፋሬስ ሪኳይርመንት ጋር አላይን እንዲያደርግ ሪቫይዝ እናደርገዋለን። ዘን 7ኛ ትሬኒንግ ኤንድ ኮሚኒኬሽን። ፋይናንሻል ቲሙን ስቴክሆልደሮችን በአይፋሬስ ሪኳይርመንት መሰረት ትሬን እናደርጋቸዋለን። ዘን ኢምፓክት አሰስመንቱን ደግሞ 8ኛ ላይ ፐርፎርም እናደርጋለን። ኮምፕሬሄንሲቭ ኢምፓክት አሰስመንት ቱ ዲተርማይን ዘ ኢፌክት ኦፍ አይፋሬስ አዶፕሽን። በፋይናንሻል ስቴትመንታችን ላይ በዲስክሎዥር ኖታችን ላይ ያለውን ኢምፓክት እናጠናዋለን ማለት አሰስ እናደርገዋለን። ዘን ፋይናንሻል ስቴትመንቶችን ፕሪፔር እናደርጋለን። ፈርስት ሴት ኦፍ አይፋሬስ ኮምፕሊያንት ፋይናንሻል ስቴትመንትን ዴቨሎፕ እናደርጋለን። ዘን ፋይናሊ ኤክስተርናል ኦዲት ኤንድ ሪፖርቲንግ ይኖራል። ኤንጌጅ ዩር ኤክስተርናል ኦዲተር ፎር ኤ ሪቪው ኦር አን ኦዲት ኦፍ ዩር ፈርስት ሴት ኦፍ አይፋሬስ ስቴትመንት። ፋይናሊ ኦዲት ነው የሚኖረው፣ ይመዘናል፣ ኦዲት ይደረጋል፣ ኢቫሉዌት ይደረጋል ማለት ነው። ስታንዳርድስ ኦፍ አይፋሬስ ኦር አይኤኤስ ፎር ኤስኤምኢ። ዘ አይፋሬስ ፎር ስሞል ኤንድ ሚዲየም ሳይዝድ ኢንተርፕራይዝ ወስ ፐብሊሽ ኢን ጁላይ 2009 ጁላይ 2009 ላይ ነው ፐብሊሽ የተደረጉት። is a matter for authorities in each territory to decide which entities are permitted or even required to apply IFRS for SME. One aim of IFRS for SME is to provide standard entities in countries that have no national gap. National gap ለሌላቸው IFRS for SME will provide an accounting framework in such countries for entities that are not of the size nor have the resource to adopt full IFRS. full IFRSን አዶፕት ለማድረግ ሪሶርስ የሌላቸው እንዲሁም ናሽናል ጋፕ የሌላቸው ለነዚህ አካውንቲንግ ፍሬምወርክን ይሰጣል IFRS for SME. IFRS for SME ሲምፕሊፋይድ ቨርዥን ኦፍ ፉል IFRS ስታንዳርድ። ፉል IFRS ስታንዳርዱ ሲምፕሊፋይ የሆነበት ቨርዥን IFRS for SME ይባላል። tailored specifically for smaller business, ለስሞለር ቢዝነሶች. It provides a comprehensive framework for preparing and presenting financial statements in conformity with IFRS, but with reduced disclosure requirement ማለት ነው። to apply እንግዲህ አፕላይ ለማድረግ ኪ ስቴፖች አሉት። አንደኛ ኮንሰፕቱን አጠቃላይ አንደርስታንድ ማድረግ፣ ዘን ስታንዳርዱን ደግሞ አዶፕት እናደርገዋለን። አንደርስታንድ ካደረግነው በኋላ ዘን አዶፕት ያደረግነውን ደግሞ ኮንሲስተንትሊ በሚያስፈልግ ጊዜ ሁሉ አፕላይ እናደርገዋለን፣ እንጠቀመዋለን። እንዲሁም አጀስትመንት በሚያስፈልግበት ጊዜ ነሰሰሪ የሆኑ አጀስትመንቶችን ሜክ እናደርጋለን። ፋይናንሻል ስቴትመንቶችን እናዘጋጃለን። ዲስክሎዥር ሪኳየርመንት ላይ ምንም እንኳን ፉል አይፋሬስ አንጻር አይፋሬስ ፎር ኤስኤምኢ ሬዲዩስ ዲስክሎዥር ቢኖረውም ነገር ግን በስታንዳርዱ መሰረት ሪኳየር የተደረጉ ነሰሰሪ ዲስክሎዥሮችን ማቅረብ አለብን። ዲስክሎዥሮችን እናቀርባለን። ዘን ፋይናሊ ስቴይ አፕዴትድ ኪፕ ዩርሰልፍ አፕዴትድ ዊዝ ኤኒ አሜንድመንት ኦር ቼንጅስ ቱ ዘ አይፋሬስ ፎር ኤስኤምኢ ስታንዳርድስ። በቃ ሁሌም አፕዴትድ እየሆን ነው የምንቀጥለው እንጂ ዝም አንዴ አዶፕት አድርገነዋል ብለን አንተው።
ዘን 1.4 ፕሪንሲፕል ኦፍ አይኤፍአርኤስ ነው። ምንድን ነው ፕሪንሲፕሎቹ ስንል የመጀመሪያው ፌር ፕሬዘንቴሽን ነው። ፌር ፕሬዘንቴሽን ፋይናንሻል ስቴትመንቶች ሹድ ፕሬዘንት ኤ ትሩ ኤንድ ፌር ቪው ኦፍ አን ኢንቲቲስ ፋይናንሻል ፖዚሽን ፐርፎርማንስ ኤንድ ካሽ ፍሎ። ፋይናንሻል ስቴትመንቱ ላይ መቀመጥ ያለበት ኢንፎርሜሽን ትሩና ፌር የሆነ ነገር ነው ነው። ይሄ አንዱ ፕሪንሲፕሉ ነው። ጎይንግ ኮንሰርን የምንለው ዘ ኢንቲቲ ዊል ኮንቲኒው ኢትስ ኦፕሬሽን ፎር ፎርሲብል ፊውቸር። በቃ አንድ ካምፓኒ ተመሰረተ ማለት በቃ በዚህ ጊዜ ይዘጋል አንልም። ፎርሲብል ፊውቸር እድሜ ያለው ለዘላለምም ይኖራል ብለን ነው ያው አዜ ፕሪንሲፕል የምናስበው። አክሩዋል ቤዚስ የምንለው ፕሪንሲፕል ትራንዛክሽን ኤንድ ኢቨንትስ አር ሪከርድድ ኢን ዘ ፋይናንሻል ስቴትመንት ዌን ዘይ ኦከር ራዘር ዛን ዌን ዘ ካሽ ኢዝ ሪሲቭድ ኦር ፔድ። ፎር ኤግዛምፕል አንድ ኤግዛምፕል ላንሳላችሁ። እዚህ ጋር ጸጉር ቤት ገባችሁ እንበል። ለምሳሌ ወንዶች ጸጉር ቤት እንገባለን፣ ዘን ጸጉራችንን እንቆረጣለን። አሁን እዚህ ጋር ጸጉራችንን ተቆርጠናል። እኛ ከኪሳችን ገንዘብ አውጥተን ባንከፍልም እንኳን አክሩዋል ቤዚስ ምንድን ነው የሚለን? ጸጉርህን ተቆርጠ ሰርቪስ እስከተቀበልክ ድረስ ብሩ ኤክስፔንስህ ነው ነው። ኤንዶልሶ ጸጉር ቆራጩም ብር እስኪቀበል ድረስ ገቢ ያገኝ። አሁን ብር ስሰጠው አይደለም ገቢ ያገኘው የሚለው በቃ ሰርቪስ ሰጥቶ ጨረሰ ማለት ገቢ አለኝ ይላል ማለት ነው። ሪኮግናይዝ ያደርጋል። ሶ ሪከርድድ መደረግ ያለበት መቼ ነው? ኦከር ሲደረግ ነው። ፐርፎርማንስ ኦብሊጌሽናችንን ፐርፎርም ስናደርግ ማለት ነው። ሶ አክሩዋል ቤዝስ የሚለን ይሄን ነው። ከካሽ ቤዝስ ጋር በምን ይለያያሉ ስንል ካሽ ቤዝስ ላይ እኔም ስከፍል ነው ኤክስፔንስ ምለው፣ ሰውየውም ካሽ ሲቀበል ነው ረቨኑ የሚለው። ይሄ ትልቁ ዲፈረንሳቸው ነው። ኮንሲስተንሲ ኢንቲቲስ አር ኤክስፔክትድ ቱ አፕላይ ኮንሲስተንት አካውንቲንግ ፖሊሲስ ዊዚን ኢች ሪፖርቲንግ ፔሪድ አክሮስ ዲፈረንት ፔሪድስ። በቃ አንለስ ቼንጅ ከሌለ በስተቀር ተመሳሳይ የሆነ ኮንሲስተንት አካውንቲንግ ፖሊሲ ነው መጠቀም ያለባቸው። ማቴሪያሊቲ ፋይናንሻል ኢንፎርሜሽን ሹድ ቢ ዲስክሎዝድ ኢፍ ኢትስ ኦሚሽን ኦር ሚስቴትመንት ኩድ ኢንፍሉዌንስ ዩዘርስ ኢኮኖሚክ ዲሲሽን። ማቴሪያሊቲ የምንለው አንድ ነገር ኦሚት መደረጉ ሪከርድ አለመደረጉ ኢንፍሉዌንስ ማምጣት ሲችል ማቴሪያል እንለዋለን። ኢንፍሉዌንስ ማምጣት ሲችል አሁን አንዳንድ ነገሮች አሉ አይደል፣ መጡም ቀሩ ዲፈረንስ የሌላቸው በቃ እነሱ ኢማቴሪያል ናቸው፣ ምንም ጥቅም የሌላቸው። ነገር ግን ማቴሪያል ነው የምንለው አንድን ኢንፎርሜሽን ሲቀር ትልቅ ኢንፍሉዌንስ የሚያመጣ ከሆነ ማለት ነው። ሶ ኦሚት መደረጋቸው ኢንፍሉዌንስ የሚኖራቸው ከሆነ። ፕሩደንስ when there is uncertainty about the realization or measurement of asset or income። በቃ uncertainty በሚኖርበት ጊዜ caution should be exercised። caution exercise ይደረጋል። asset and income should not be overstated and liability and expense should be understated። asset እና income overstate አይሆኑም። liability እና expense also understated መሆን የለባቸውም። substance over form the economic substance of transaction and event should be accounted for rather than just their legal form። በሌጋል ፎርም ሳይሆን በኢኮኖሚክ ሰብስታንሳቸው አማካኝነት መሆን አለባቸው። comparability financial statements should be prepared in a manner that enables users to compare them those other entities። ከአዘር ኢንቲቲዎች ጋር ምን ማድረግ አለባቸው? ኮምፔር መደረግ አለባቸው። ይሄ ፕሪንሲፕሉ ነው ማለት ነው። ዘአዘር ቻፕተር 2 ላይ የምናገኘው ኮንሰፕት አሴት ሬጂስተር ነው። ዩኒቱ አሴት ሬጂስተር የሚለው ኮንሰፕት ነው። ዚስ ዩኒት ዴቨሎፕድ ቱ ፕሮቫይድ ዊዝ ዘ ነሰሰሪ ኢንፎርሜሽን ሪጋርዲንግ ዘ ፎሎዊንግ ኮንተንት ከቨሬጅ። ሶ የሚከተሉትን ኮንተንቶችን ይይዛል። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንቶችን ሬጂስተር ማድረግ። በዚህ ስር ምንድን ነው ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የሚለውን እናያለን። ዘን ሬጂስትሬሽኑን እናያለን። ኤንድ ኦልሶ ዲፕሪሲዬሽኑን ካልኩሌት እንዴት እናደርጋለን የሚለውን እናያለን። ዲፕሪሲዬሽን የሚለው ኮንሰፕት ራሱ ምንድን ነው የሚለውንም እናያለን። ኤንድ ኦልሶ አሴት ሬጂስተርን ሜንቴን ማድረግ ምንድን ነው የሚለውን እናያለን። ሶ ሬጂስትሬሽን ኦፍ ፒፒኢ ወይም ደግሞ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት
ቅድም ምን ብለናል? አይኤፍአርኤስ ብለናል አይደል? አይኤፍአርኤስ ለፋይናንሻል አካውንቲንግ ስታንዳርድ የሚያቀርብ ምንድን ነው? ሴት ኦፍ ስታንዳርድ ነው፣ ስታንዳርድ ያለበት ነው ብለናል። ከዛ ውስጥ አንዱ አይኤፍአርኤስ ውስጥ ያሉ ስታንዳርዶች አይኤኤስ ተብለው የሚጠሩ ናቸው፣ ኢንተርናሽናል አካውንቲንግ ስታንዳርድ። አሁን 16ኛ ስታንዳርድ ደግሞ አለ፣ ስለ ፒፒኢ ብቻ የሚናገር ስለ ፕሮፐርቲ፣ ስለ ፕላንት ኢኩዊፕመንት የሚናገር ማለት ነው። ሶ ስለ ፕሮፐርቲ ፕላንት ኢኩዊፕመንት ማወቅ፣ ሜዠርመንቱን መረዳት፣ በቃ ስለ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምንፈልጋቸው መረጃዎች የት ነው የሚገኙት? ወይም ደግሞ የሚተዳደሩት በየትኛው ስታንዳርድ አማካኝነት ነው? አይኤኤስ 16 በሚለው ነው። ሶ የምንሄደው የት ነው? አይኤኤስ 16 ነው ማለት ነው። ሶ አይኤኤስ 16 ዲፋይን ኤንድ ስታብሊሽ ፕሪንሲፕልስ ፎር ሪኮግናይዚንግ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት አዝ አሴት። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንትን አዝ አሴት ሪኮግናይዝ እንድናደርግ ኢስታብሊሽ ያደርጋል። ሶ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ምንድን ነው እያለን ነው ማለት ነው? አሴት ነው እያለን ነው። እንግዲህ አንድ የአካውንቲንግ ተማሪ በጣም ፋሚሊያር የሚሆነው ከምን ጋር ነው? ከምን ጋር ፋሚሊያር ይሆናል? ሪችን እና ጥፋት። ኦኬ ሶ ምን አለ? አሴት ኢዝ ኢኳልስ ቱ ላያቢሊቲ ፕላስ ኢኩዊቲ አለ። ሪሶርስ እና ሶርስ ማለት ነው። እነዚህ አሴቶች ንብረቶቻችን ናቸው። ላያቢሊቲ ያለብን እዳ ነው። ኢኩዊቲ ደግሞ አለ የተጣራው ሀብት። ሶ ምንም አካውንቲንግ ላይ ያሉ ነገሮች በጠቅላላ አይዘር አሴት ይሆናሉ፣ ኦር ላያቢሊቲ ይሆናሉ፣ ኦር ኢኩዊቲ ይሆናሉ። ከሶስቱ አይወጡ። ሶ ምንድን ነው የሚለን? ፒፒኢ የምን ክፍል ነው ይለናል? አሴት ነው። measuring their carrying amounts and measuring the depreciation charges and impairment loss to be recognized in relation to them። እንግዲህ ስለ ፒፒኢ በምንነጋገርበት ጊዜ ኬሪንግ አማውንታቸውን፣ ዲፕሪሲዬሽን ቻርጃቸው፣ ኢምፔርመንት ሎሳቸውን ሪኮግናይዝ የምናደርግበትን ነው ፕሪንሲፕሉ የሚናገረው በአጠቃላይ። ታዲያ ፒፒኤዎች ምንድን ናቸው? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምንላቸው ምንድን ናቸው የሚለውን እኒ ታንጀብል አይተሞች ናቸው ወይም ደግሞ ታንጀብል አሴቶች ናቸው። አንደኛ ፊክስድ አሴቶች ናቸው። ፒፒ የምንላቸው ፊክስድ አሴት ናቸው። ይህንን እንዳትረሱ። ፊክስድ አሴት ናቸው። ፊክስድ ማለት ምን ማለት ነው? ከረንት አይደሉም ነው። ብዙ አመታትን ያገለግላሉ። ታንጀብል አይተም ናቸው ስንል ፊዚካሊ ልንነካቸው፣ ልናያቸው፣ ልንዳስሳቸው ምንችላቸው ናቸው። ኦኬ ሌላው ደግሞ ዲፊኔሽናቸው ምንድን ነው? ሄልድ ፎር ዩዝ ኢን ፕሮዳክሽን ኦር ሰፕላይ ኦፍ ጉድስ ኦር ሰርቪስ ፎር ሬንታል ቱ አዘርስ ፎር አድሚኒስትሬቲቭ ፐርፐዝ ኤንድ አር ኤክስፔክትድ ቱ ቢ ዩዝድ ዱሪንግ ሞር ዛን ዋን ፔሪድ። ታንጀብል አይተሞች ናቸው። ልነካቸው፣ ልንዳስሳቸው ምንችላቸው ናቸው። ለፕሮዳክሽን ፕሮሰስ፣ ለሬንታል ፐርፐዝ ወይ ለአድሚኒስትሬቲቭ ፐርፐዝ የተያዙ ናቸው። ሞርዛን ዋን ፔሪድ ወይም ደግሞ ሞርዛን ዋን ይር የሚያገለግሉ ናቸው። ለምሳሌ ማሽነሪዎች፣ ፈርኒቸሮች፣ ኢኩዊፕመንቶች፣ እነዚህ ኮምፒውተሮች፣ ለምሳሌ ኮምፒውተሮች፣ እነዚህ ፒፒኢ ናቸው። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ተብለው ምን የሚደረጉ ናቸው? ሪኮግናይዝ የሚደረጉ ናቸው ማለት ነው። ሪኮግናይዝ የሚደረጉ ናቸው። ዘ ኮስት ኦፍ አን አይተም property plant equipment is recognized as an asset if and only if its probable future economic benefits ጥቅም ማይሰጥ ከሆነ የተበላሸ እቃ ከሆነ ፕሮፐርቲ ፕላንት ኢኩዊፕመንት ተብሎ ሪኮግናይዝ አያደረግም። መስት ፊውቸር ኢኮኖሚክ ቤኔፊት መስጠት አለበት። ኤንድ ኦልሶ ዘ ኮስት ኦፍ አይተም ሪሊያብሊ ሜዠር መደረግ አለበት። እነዚህን ሁለት እንትኖች እንዳትረሷቸው። ሪኮግናይዝ የሚደረገው መቼ ነው? አንደኛ ፊውቸር ኢኮኖሚክ ቤኔፊቱ ፕሮባብል ከሆነ፣ ሁለተኛ ሪሊያብሊ ኮስቱን ሜዠር የምናደርገው ከሆነ ማለት ነው። አን አይተም ፒፒኢ ኢዝ ኢኒሻሊ ሜዠርድ አት ዜር ኮስት። ኢኒሻሊ በምንድን ነው ሜዠር የሚደረጉት? በኮስታቸው ነው። ኮስታቸው ታዲያ ምንድን ነው? ፐርቼዝ ፕራይስ፣ የገዛንበት ዋጋ። ለምሳሌ አንድን ኮምፒውተር እሺ ስንት ብር ገዛን? 15000 እንበል። 15000
ኤንድ ኦልሶ ኢምፖርት ዲዩቲ ነን ሪፈንድ ታክሶችን ይይዛል። ዳይሬክትሊ አትሪቢዩተብል ቱ ብሪንጊንግ ዘ አሴት ቱ ዘ ሎኬሽን። አሁን ለምሳሌ ማዞሪያ አካባቢ ገዛው በ15000 ከሱ ጋር ተያይዞ 20 ብር ታክስ ያወጣለሁ። ስለዚህ ኮስቱ ስንት ሆነ ማለት ነው? አሁን እዚህ ደረጃ ላይ 15000 20 ብር ሆነ። ኦኬ ኤንድ ኦልሶ ኢስቲሜቲንግ ኮስት ኦፍ ዲስማንትሊንግ ኤንድ ሪሙቪንግ ዘ አይተም ኤንድ ሪስቶርቲንግ ዘ ሳይት ኦን ዊች ኢዝ ሎኬትድ አንለስ ዞስ ኮስት ሪሌትስ ቱ ኢንቬንተሪስ ፕሮዲውስ ዲሪንግ ዘ ፔሪድ። ለዲስማንትሊንግ ለሪሙቪንግ የምናወጣቸው ወጪዎች እነዚህን ያካትታል ማለት ነው። ሶ የአንድ ነገር ኮስት እና ፐርቼዝ ፕራይስ እጅግ በጣም ይለያያሉ። ለምሳሌ እኔ ጫማ ልገዛ የሆነ ገበያ ቢሄድ የጫማው ዋጋ የገዛውበት ለነጋዴው የሸጥኩበት ሊሆን ይችላል፣ ለነጋዴው የሰጠሁት ሊሆን ይችላል። እሱ ፕራይስ ብቻ ነው። ኮስት ወጪው ግን የታክሲ የሄድኩበት፣ የሞተር የሄድኩበት፣ የፈለግኩበት ዳይሬክትሊ ከእሱ ጋር ተያይዞ የወጡ ወጪዎችን ይይዛል ማለት ነው ኮስት ስንል። ሶ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ቤዚካሊ ኢንክሉድ ኤኒ ኦፍ ካምፓኒስ ሎንግ ተርም ፊክስድ አሴት። ሎንግ ተርም እና ፊክስድ አሴቶችን ኢንክሉድ ያደርጋል። ፒፒ አሴት ታንጀብል ናቸው፣ አይደንቲፋይብል ናቸው። ኤንድ ኦልሶ ከአንድ ይር በላይ ምን ይሰጣሉ? ኢኮኖሚክ ሪተርን ይሰጣሉ፣ ያገለግላሉ ማለት ነው። ዘ አካውንት ካን ኢንክሉድ ማሽነሪ ማሽኖችን፣ ኢኩዊፕመንቶችን፣ ቬሂክሎች ካሉ፣ ቢልዲንግ ካለ፣ ላንድ፣ ኦፊስ ኢኩዊፕመንት ኤንድ ፈርኒሽንግ እነዚህን ይይዛል ማለት ነው። ሁሉም አሴት ክላሶች ቢልዲንግ፣ ቬሂክል፣ ኢኩዊፕመንት ምንላቸው በጠቅላላ ፒፒኤዎች ምን ያደርጋሉ? ዲፕሪሼት ያረጃሉ ማለት ነው። እርጅና አለባቸው። ላንድስ በሚያስገርም ሁኔታ ላንድ ዘ ኦንሊ አሴት ዱ ኖት ዲፕሪሼት ኦቨር ታይም። ዲፕሪሼት የማያደርግ ምንድን ነው? በቃ የማያረጅ እርጅና ተቀናሽ የማናሰላለት ብቸኛው አሴት ላንድ ነው ማለት ነው። ኢፍ ኤ ካምፓኒ ፕሮዲውስ ማሽነሪ ፎር ሴል ዛት ማሽነሪ ኢዝ ኖት ክላሲፋይድ አዝ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት። ለምሳሌ ማሽነሪ ለሽያጭ አቀረበ። ለፕሮዳክሽን ያን ማሽነሪ ለምሳሌ የቡና ማሽን ገዛን። የቡና ማሽን የገዛ ነው በካፌያችን በምንሰራው ስራ ቡናን ፕሮዲውስ ለማድረግ ከሆነ አፍልቶ ለመሸጥ ከሆነ ያ ማሽን ምናችን ነው? ፒፒኤያችን ነው። ማሽኑ ፒፒኤያችን ነው። ነገር ግን ማሽኑን የገዛ ነው መልሶ ለመሸጥ ከሆነ ኢንቬንተሪ ይባላል። ስለ ኢንቬንተሪ የሚያወራው የአይኤፍአርኤስ ክፍል ደግሞ ምን ይባላል? አይኤኤስ 2 ይባላል። እሱን ተውት። ዘ ሴም ጎዝ ፎር ሪል ስቴት ካምፓኒስ ዛት ሆልድ ቢልዲንግ ኤንድ ላንድ አንደር ዜር አሴትስ። ሪል ስቴት ካምፓኒዎች ሆነው ላንዳቸውን ቢልዲንጋቸውን ለመሸጥ ከሆነ የያዙት ኢንቬንተሪ ነው ማለት ነው። ዜር ኦፊስ ቢልዲንግ ኤንድ ላንድ ፒፒኢ ላንድ አር ፒፒኢ ኦፊሳቸው ፒፒአቸው ምንድን ነው? ኦፊሳቸው ላንዳቸው ፒፒኢ ነው። ነገር ግን ለሽያጭ የሚያቀርቧቸው ሀውሶች ኢንቬንተሪ ናቸው እንጂ ፒፒኢ አይደሉም። ፒፒኢ ለመሆን ምን መሆን አለበት? እዛው ለፕሮዳክሽን ፕሮሰስ ለኦፊስ ኢኩዊፕመንት ቀጥታ የምንጠቀምባቸው መሆን አለባቸው። ፒፒኢ ካን ቢ ሪከርድድ ማኑዋሊ ኦን ኤ ቡክ ኦር ዲጂታሊ ባይ ዩዚንግ ዲፈረንት ሶፍትዌርስ። ፒስትሪን ኤክሴል ስፕሬድሺትን በመጠቀም ልንመዘግበው እንችላለን። እንዲሁም ማኑዋሊ ልንመዘግበው እንችላለን። ሪከርዲንግ ፒፒኢን ሪከርድ ለማድረግ እነዚህን የሚከተሉትን ዲቴይል ኢንፎርሜሽኖችን ይይዛል። ሲሪያል ነምበር ወይም አይደንቲፊኬሽን ሊኖረው ይገባል። አኩዚሽን ኮስት የተገዛበት ኮስት፣ አኩዚሽን ዴት የተገዛበት ቀን፣ ዲፕሪሲዬሽን ሬት ኤንድ ሜትድ ብዙ አይነት ሜትዶች አሉ፣ ሬቶች አሉ። እነዚህ ምን እንደሆነ አኩሙሌትድ ዲፕሪሲዬሽኑ፣ ኔት ቡክ ቫሊዩ የምንለው፣ ሎኬሽን እና ክላስ ኦፍ አሴቱ መቀመጥ አለበት ማለት ነው። at the end of every month the accountant should prepare depreciation schedule for each of items using depreciation rate. so ምን አካውንታንቱ ምን ፕሪፔር ያደርጋል? ዲፕሪሲዬሽን ስኬጁልን ፕሪፔር ያደርጋል at the end of every month ማለት ነው። so determining net property and plant and equipment ምን ይመስላል የሚለውን እንዴ The following formula is used to determine net property, plant and equipment. ምን ያህል ነው ያለን
ኔት ፕሮፐርቲ ኤንድ ፕላንት ኢኩዊፕመንት የሚለውን ለማየት ኤንፒፒኢ ኔት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ኢዝ ኢኳልስ ቱ ግሮስ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ፕላስ ካፒታል ኤክስፔንዲቸር ለስ አኩሙሌትድ ዲፕሬሽን አድርገን ምኑን ማግኘት እንችላለን? ኔቱን ማግኘት እንችላለን። ኢላስትሬሽን ለምሳሌ እንወስድ። አንድ ፒፒኤ አለ። ኢላስትሬሽን ኦኬ። እሺ ኢን ሜይ 2022 አዲስ ፋክተሪ ኦውንድ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ዊዝ ኤ ግሮስ ቫሊዩ ኦፍ 5 ሚሊዮን አኳየር አደረገ ማለት ነው። 5 ሚሊዮን አውጥቶ አኳየር አደረገ። አኩሙሌትድ ዲፕሪሲዬሽኑ ለሴም አሴቱ 2 ሚሊዮን 100 ሺህ ነው። ዲዩ ቱ ዊር ኤንድ ቲር ኦፍ ዘ ማሽነሪ ዘ ካምፓኒ ዲሳይድ ቱ ፐርቼዝ ኤኒ ኢኩዊፕመንት ኢን በ1 ሚሊዮን ብር ለመግዛት ወሰነ። ፎር ዚስ ፔሪድ ዘ ዲፕሪሲዬሽን ኤክስፔንስ ፎር ኦል ኦልድ ኤንድ ኒው ኢኩዊፕመንት ኢዝ ብር 150 ሺህ ዲፕሪሲዬሽን ኤክስፔንሱ ማለት ነው። ሶ ምን እንዲተርማይን እናደርጋለን? ኔት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንትን ዲተርማይን እናደርግ። ግሮሱ ማን ነው? ግሮሱ መጀመሪያ የተገዛበት ግሮስ ኮስቱ ስንት ነው? 5 ሚሊዮን ብር ነው። አሁን እዛ 5 ሚሊዮን ላይ ካፒታል ኤክስፔንዲቸር እንጨምራለን። ኒው ኢኩዊፕመንት የተገዛበት 1 ሚሊዮን ብር ካፒታል ኤክስፔንዲቸር ነው፣ የካፒታል ወጪው ነው። ሲቀነስ አኩሙሌትድ ዲፕሪሲዬሽን የሴም አሴት አኩሙሌትድ ዲፕሪሲዬሽን እና የሁሉም ኦልድ እና ኒው ኢኩዊፕመንት ዲፕሪሲዬሽን ኤክስፔንሳቸውን ደምረን እንቀንሳለን ማለት ነው። ሶ 5 ሚሊዮን አለ፣ ከ1 ሚሊዮኑ ጋር 6 ሚሊዮን ይሆናል። ዘን እዚህ ጋር አኩሙሌትድ ዲፕሪሲዬሽኑን እንቀንሳለን። 2 ሚሊዮን 100 ሺህ ሲደመር 150 ሺህ 2 ሚሊዮን 250 ሺህ ከ6 ሚሊዮን ላይ ስንቀንሰው 3 ሚሊዮን 750 ሺህ ይቀራል ማለት ነው። ሶ ኢንዲንግ ባላንሱ ምን ይሆናል ማለት ነው? 3 ሚሊዮን 750 ሺህ ይሆናል። ነገር ግን ፒፒኢ ላይ ሌላ ምን አይነት ኮንሰፕት አለ? ዲፕሪሲዬሽን የሚባል ደግሞ ኮንሰፕት አለ። ዲፕሪሲዬሽን ኢዝ ሲስተማቲክ አሎኬሽን ኦፍ ዲፕሪሺየብል አማውንት ኦፍ አን አሴት ኦቨር ኢትስ ዩዝፉል ላይፍ። ሲስተማቲካሊ የዲፕሪሺየብል አማውንቱን ምን ማድረግ ነው? አሎኬት ማድረግ ነው። ዲፕሪሺየብል አማውንት ታዲያ የምንለው ምንድን ነው ስንል ዲፕሪሲዬሽን አማውንት ኮስት ኦፍ አን አሴት ለስ ሬዚጁዋል ቫልዩ ነው። ምን ማለት ነው? ለምሳሌ አንድ ልብስ ትገዛላችሁ። ይሄ ልብስ ለ5 ዓመት እጠቀመዋለሁ። ለምሳሌ 1000 ብር ገዛችሁ ያን ልብስ። ይሄን ልብስ ለ5 ዓመት እጠቀመዋለሁ። 1000 ብሩ ምንድን ነው? ኮስት ነው። ዲፕሪሺየብል አማውንት ምንድን ነው ብያችኋለሁ? ኮስትለስ ሬዚጁዋል ቫልዩ። ኦኬ አሁን ምን ብላችሁ ታስባላችሁ? በ1000 ብር የገዛችሁት እንትን ልብስ 1000 ብር የገዛችሁት ልብስ አለ። ለ5 ዓመት እጠቀመዋለሁ 5 ይርስ አይደል? 5 ይርስ እጠቀመዋለሁ። ነገር ግን ልክ 5 ዓመት ከተጠቀምኩት በኋላ ያንን ልብስ 100 ብር ወይም ደግሞ 200 ብር እሸጠዋለሁ ብላችሁ ታስባላችሁ። ስንት ብር? 200 ብር። እቺን ፋይናሊ ያለውን ቫልዩ ነው ሳልቬጅ ቫልዩ ምንለው። ሶ ዲፕሪሺየብል አማውንት ምንላት የትኛዋን ነው? 1000 ብር ሲቀነስ 200 ብር ስንት ብር ነው? 800 ብር አይደል? አዎ 800 ብር። ኦኬ እቺ ዲፕሪሺየብል አማውንት ትባላለች። ዩዝፉል ላይፍ ደግሞ ምንላት አላት። እቃውን ምን ያህል ዓመት ነው የምንጠቀመው? 5 ዓመት። በቃ እቺ ዩዝፉል ላይፍ ናት። ዲፕሪሺየብል አማውንትን አወቅን፣ ሳልቬጅ ቫልዩን አወቅን፣ ዘአዘር ዩዝፉል ላይፍን አወቅን ማለት ነው። ሶ ዩዝፉል ላይፍ ምንድነው ይለናል? ፔሪድ ኦቨር ዊች አን አሴት ኢዝ ኤክስፔክትድ ቱ አቬለብል ፎር ዩዝ። ምን ያህል ጊዜ ነው የምንጠቀመው፣ ምን ያህል ነምበር ኦፍ ፕሮዳክሽን ነው የሚለውን ማለት ነው። ሬዚጁዋል ቫልዩ የምንለው ደግሞ ልክ በቃ የእቃው ጊዜ ሲያልቅበት ምን ያህል አማውንት ይሸጣል ነው፣ ወይም ደግሞ ምን ያህል ቫልዩ ይኖረዋል የሚለው ነው። ልክ አሁን እንዳልኳችሁ ማለት ነው።
በቀላሉ ለመረዳት ልብስ ገዛችሁ እንበል 1000 ብር ገዛችሁ። 1000 ብር ውስጥ ምንድነው ኮስት ነው። ለ5 ዓመት እጠቀመዋለሁ አላችሁ። 5 ዓመቱ ምንድነው ዩዝፉል ላይፍ ነው። ዘን ከ5 ዓመት በኋላ 200 ብር ሸጣለሁ አላችሁ። ያቺ 200 ምንድናት? ሳልቬጅ ቫሊዩ ወይም ደግሞ ሬዚጁዋል ቫሊዩ ትባላለች ማለት ነው። ዲፕሪሺየብል አማውንት ምንድነው? ከኮስቱ ላይ ሬዚጁዋል ቫሊዩ ሲቀነስ ከ1200 ስንቀንስ 800 ሬዚጁዋል ቫሊዩ ይባላል። በኤግዛምፕል በደንብ እናየዋለን። ሶ ዲፕሪሲዬሽን ካን ቢ ዲተርማይንድ ዩዚንግ ዲፈረንስ ሜትድ። የተለያዩ ዲፈረንስ ሜትዶች አሉ። ስትሬት ላይን ሜትድ ምንለው አለ። ይሄው ስትሬት ላይን ሜትድ አለ። ደብል ዲክላይኒንግ ባላንስ አለ። ዩኒት ኦፍ ፕሮዳክሽን አለ። ሰም ኦፍ ዩር ዲጂት። እነዚህ ሜትዶች ናቸው። የተለያዩ የዲፕሪሲዬሽን ሜትዶች ናቸው። ሶ እስቲ ስትሬት ላይን ሜትድን እንመልከት። ስትሬት ላይን ሜትድ ዚስ ኢዝ ሲምፕለስት ሜትድ የምንለው ነው። ሲምፕሊ አሎኬሽን ኦፍ አን ኢቨን ሬት ዲፕሪሲዬሽን ኤቭሪ ይር፣ ኮንስታንት የሆነ ሬት በመጠቀም ዲፕሪሺየብል አማውንቱ የምናውቅበት ነው። ኢት ሚንስ ዲፕሪሺየብል ቫሊዩ ኦፍ ዘ አሴት ኢኳሊ ዲስትሪቢዩትድ ፎር ኢትስ ዩዝፉል ላይፍ። ለምሳሌ ቅድም ምን አልን? የአንድ ቲሸርት ለስንት ዓመት ገዛችሁ? 1000 ብር አውጥታችሁ 1000 ብር አውጥታችሁ 1000 ብር አውጥታችሁ አንድ ቲሸርት ገዝታችኋል አይደል? አዎ 1000 ብር ገዛችሁ። ሳልቬጅ ቫሊዩ 200 ብር አለው። 200 ብር አለው። ዘን ይሄን ለስንት እናካፍለዋለን? ለ5 እናካፍለዋለን። 1000 ሲቀነስ 200 ስንት ነው? 800 ነው። 800 ዲፕሪሺየብል አማውንት ነው። ዘን ለዩዝፉል ላይፉ እናካፍለዋለን። ስንት? 800 ሲካፈል ለ5 እናደርገውና ምን እናገኛለን? 160 እናገኛለን። ስለዚህ እቃው በየአመቱ በስትሬት ላይን ሜትድ መሰረት በቃ በየአመቱ ምን ያህል ዲፕሪሺየት ያደርጋል? በ160 እያነሰ ይሄዳል። ለምሳሌ አንድ አመት ልብሱን ከለበስነው በኋላ የእቃው ቫልዩ ስንት ይሆናል? 1000 ሲቀነስ 160 840 ብር ይገባል ማለት ነው። እያልን እስከ 200 ድረስ ይሄዳል ማለት ነው። ሶ አኑዋል ዲፕሪሺየሽን ኤክስፔንስ አሁን እንዳየ ነው ማለት ነው። ይሄው አሴት ኮስት አለ፣ ዘን ሬዚጁዋል ቫልዩ፣ ዘን ዩዝፉል ላይፍ አድርገን እናገኘዋለን። ዲፕሪሺየብል ኮስቱ ምንድነው? አሴት ኮስት ማይነስ ሬዚጁዋል ቫልዩ። ይሄው እዚህ ጋር እንዳየ ነው። ስትሬት ላይን ፐርሰንቴጁን ደግሞ ማወቅ እንችላለን። 1 ኦቨር ዩዝፉል ላይፍ ታይምስ 100% በማድረግ ስትሬት ላይን ፐርሰንቴጅን ማውጣት እንችላለን። ለምሳሌ በዚህኛው ኬዝ 1 ኦቨር 5 እናደርግና 1 ኦቨር 5 እናደርጋለን። ዘን ሲባዛ በ100% ስናደርገው 0.2 ይሆናል። 0.2 ይሆናል። ይሄ ዲፈረንስ የለውም ቢኮዝ 0.2ቱን መልሰን በዲፕሪሺየብል አማውንቱ ስናበዛው 0.2ን እስቲ በእንትን አብዙት፣ በ800 አብዙት። እዚህ ጋር ባመጣ 160 ይመጣል። ዲፈረንስ የለውም። አኑዋል ዲፕሪሲዬሽን ኤክስፔንስ ዲፕሪሺየብል ኮስቱ ለዩዝፉል ላይፉ ላይ እንዳየ ነው። ወይም ደግሞ አኑዋል ዲፕሪሲዬሽን ኤክስፔንሱን እዚች ጋር ያመጣነውን ሬት በዲፕሪሺየብል ኮስት ፍሮም በዚህ 2 and 3 ላይ ባመጣ ነው መረዳት እንችላለን ማለት ነው። ሶ ለዛሬ እስከዚህ ድረስ ይበቃናል። በደንብ ለማንበብ ለማየት ሞክሩ። በቀጣይ ከኤግዛምፕሉ ጀምሮ ያለውን ለማየት እንሞክራለን ማለት ነው። ሶ ኢፍ ዩ ሃቭ ኤኒ ኩዌስችን ምንም አይነት ጥያቄ ቢኖራችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ስለ አቴንሽናችሁ በጣም ነው የማመሰግነው። መልካም የትምህርት የጥናት ጊዜ ይሆንላችሁ። አመሰግናለሁ።